ምን ብዬ ነው ማውራት? ደሞ እኮ ከሰው ጋር ነች። ቆይ ስልኬን ረሳው መጣው። እሺ ይሄው አሁን ብቻዋን ናት። እስከመቼ ተደብቀ ታያታለህ? ሂድና አውራት። እናት። አቤት። አይዞሽ፣ ልሰርቅሽ አይደለም፣ አትፍሪ። እኔም እኮ ልሰርቀኝ ነው አላልኩ። ምን ያለበት ምን አይችልም አሉ። ምን አልሽኝ? ምንም። እሺ አቤት። ምን ፈልገን የመጣ? ብዙ ጊዜ ሰፈር ውስጥ አይሻለሁ። ደስ ስለምትኝ ልተዋወቅሽ ፈልጌ ነበር። አመሰግናለሁ። ከማንም ዱርዬ ጋር ማባከም ትርፍ ጊዜ የለኝም። ዱርዬ እንኳን አይደለሁም። ቀርበሽ ብታቂኝ እኮ ሰውዬ እሱ አይመለከተኝም። ላውቅ አልፈልግም። በቃ ሂድልኝ። እንዴ ይዙ፣ ምን ነው? በሰላም ነው? ታውቂዋለሽ እንዴ? እንዴ አላወቅሽውም እንዴ? ይዙ ማለት እኮ ማን ነው? ማንም አይደለሁም። የሰፈር ዱርዬ ነኝ። ይቅርታ ስለረበሽኩሽ። ና አቤት። አንቺ ምሩ ተጠቂኝ። ቁጭ ብለህ ከምትውል ስራ መፈለግ ይሆናል። ሰርተህ ትመልስልኛለህ። አንቺ ኢዛና ማለት እኮ እኔ የምሰራበት ድርጅት የባለቤቶቹ ልጅ ነው። እና ቀድመሽ አትነግሪኝም ነበር? ምን አይነት ሆነሽ? ለምንድን ነው ብር የተቀበልካት? ጭራሽ 200 ብር ፊቷ ላይ አተረውሮም ነበር። ያወራትን ሁሉ እኮ ማውራት አይጠበቅባት። ለሌላ ጊዜ ማውሪያ ሰበብ ይሆነኛል። ባይሆን ብር ጨምሬ ለአባቶች ልኩ እንደ አንድ ኦርቶዶክስ